የጽድቅ ሰዎች ነበሩ ይላል። እርጅናቸው ጽድቅን አልከለከላቸውም። ዛሬ ብዙ ሰዎች በልጅነታቸው የጽድቅ ጠላት ሆነው በእርጅናቸውም ያንኑ ባህሪ ይዘው የሚጓዙ አሉ። ለምን? ዘካርያስ ገና በልጅነቱ ጀምሮ በመንፈሳዊ በረከት ውስጥ ያለ ሰው ነው። ተመልከቱ። ያ ከልጅነቱ የነበረው መንፈሳዊ ኃይል በስተርጅና እንኳ በጣም አርጅቶም ሳለ እንኳ አብሮት ተከትሎታል። እንዲህ ነው የመናፍስትም ጠባይና ባህሪ እንደዚህ ነው። በልጅነታችን የነበሩ ጠላቶቻችን ዛሬ እስከ እርጅና ዘመን ድረስ አድፍጠው በአኗኗራችን ውስጥ ላሉት እንከኖች በር እየከፈቱ ጉዳቶቻችን እንዲጨምሩ ጉዳታችን እንዲበዛ ነው የሚታገሉት እና በጣም ቢያረጁም ይሄው ተራ ደረሰ። በእግዚአብሔር ፊት ሲያገለግል እንደ ካህን ሥርዓት